እቺ የሴት ቀስት ትባላለች። የሴት ቀስትን አገኘኋት። የሴት ቀሽት አላልኳችሁም፣ የሴት ቀስት። ነገሩ እንዲህ ነው። ሁልጊዜም ፈጣሪን እጅግ ከማመሰግንበት ምክንያቶች መካከል አንደኛው እኔን ኢትዮጵያ ውስጥ መፍጠሩ ነው። ፈጣሪ ከዘመናት በፊት የሰው ዘርን በፈጠረባት ምድር ላይ የእኔም እትብት እንዲቀበር ማድረጉ ያስገርመኛል። ይህ ብቻ አይደለም። ፈጣሪ የሰው ልጅ ከምድር አፈር ለመፍጠር ከመወሰኑ በፊት አስቀድሞ ያዘጋጃት ኢትዮጵያ የተባለችው ሀገራችን ለሰው ልጅ ኑሮ ተስማሚ በሆኑ በርካታ ጸጋዎችም የተሞላች ነች። ይህን በተፈጥሮ ሳይንስ አንቱ የተባሉ ምሁራን ያረጋገጡትን እውነት መመልከት ከፈለጋችሁ አዲስ አበባ ከተማ ውስጥ ወደሚገኘው ጉለሌ እጽዋት ማዕከል ሂዱ። የቱሪዝም ማሰልጠኛ ኢንስቲትዩት ሁሌ ስራ ማለት ብቻ አይነፋም፣ አንዳንዴም ወጣ ብለን ጌት ቱጌዘር ማድረግ አለብን በማለት ዛሬ ጥር 14 ቀን 2018 ዓ.ም የተቋሙን ሰራተኞች ሰብሰብ አድርጎ የአብሮነት ጊዜ ለማሳለፍ ቅድም ወዳልኳችሁ ጉለሌ እጽዋት ማዕከል ሄደው ነበር። ቦታውን እንደምታዩት በሁሉም የሀገራችን አየር ንብረቶች ላይ የሚበቅሉ እጽዋቶችን ሰብስቦ በማበልጸግ ላይ ይገኛል። ይህ አጋጣሚ ነው በዚህች የተከበረች ሀገር ላይ በመፈጠሬ ዛሬም እግዚአብሔርን እንዳመሰግን ያደረገኝ። ተመልከቱ። ለጎብኚዎቹ ገለጻ የሚያደርጉት አቶ መንግስቱ አበራ ይባላሉ። በማዕከሉ የኢኮቱሪዝም ሪሰርች ኤንድ ሰርቪስ ቲም ሊደር ናቸው። እንደሳቸው ገለጻ ከሆነ በዚህ ማዕከል ውስጥ በኢትዮጵያ ብቻ የሚገኙ ልዩ ልዩ ጠቀሜታ ያላቸው እጽዋቶች በርካታ ናቸው። ከነዚህ መካከል ጥቂቶቹን ላሳያችሁ። ይሰማል? አዎ። ይሄኛው ሴክሽን ልብ ብላችሁ እያያችሁ እጽዋቱን ኢንዴሚክ ናቸው፣ ብርቅዬ ናቸው፣ ከኛ ሀገር ውጭ የሌሉ ናቸው። እቺ የሴት ቀስት ትባላለች። የሴት ቀስት ማለት ስሟም የሴት ቀስት የተባለበት ምክንያት ትራዲሽናሊ አሁንም ዛሬም ቢሆን ሴቶች የሚገረዙበት አካባቢ አለ። የሚገረዙ ሴቶች የሚቆረጠውን አካል ቁስሉን ለማድረግ ይሄን ይጠቀማሉ ካልቸራሊ። እና ሳይንቲፊካሊ ፕሩቭ የተደረገው ብሌድ ክሎቲንግ ሰርቪስ ትሰጣለች። እጃችን ቢቆረጥ ድንገት ይሄን አሽተን ብናረግ ደም ይቆማል። ሁለተኛ ደግሞ ያ ውንድ ወይም ደግሞ ቁስል ኢንፌክሽን ሳይፈጠር እንድድን ያደርጋል። በጣም ሜዲሲናል ቫልዩ ያላት ብርቅዬ የእጽዋት ዝርያ ነች። ከዛ ውጭ ደግሞ ካልቸራሊ ደግሞ አንዳንድ አካባቢ ባዲ ስፕሪት ይሰማል። ባዲ ስፕሪት ታስወግዳለች ይባላል። ምንድነው? ያቺ የተገረዘች ሴት ወይም ደግሞ የወለደች ሴት ውጭ ስትወጣ መጥፎ መንፈስ ይመታታል ተብሎ ስለሚታሰብ ጆሮ ላይ ምናምን አድርገው ይወጣሉ። ምንም አይነት መንፈስ አያገኛትም ማለት ነው። ይሄ ካልቸራል ቫልዩ ደግሞ ሪስፔክት ይደረጋል። ይሄን በማሰብ ነው እዚህ ያስቀመጥናቸው። እነዚህ የአሎዴብሩና አሎጂማ የሚባሉ የእሬት ሶስቱ የእሬት ዝርያዎች ኢንዴሚክ ናቸው። እሬቶች ወደ 75 ስፒሸሶች አሉ እኛ ሀገር ላይ ካሉት፣ ግን ሶስቱ ስፒሸሶች ብርቅዬ ናቸው። ምናልባት መንገድ ላይ ሴቶች ለጸጉር ለፊት ብላችሁ የሚገዙት ኢንዴሚክ አይደለም። የነዚህን ያይሉ ቫልዩ የላቸው። ስቲል ግን እነዛ ሜዲሲናል ቫልዩ አላቸው። እነዚህ ደግሞ ሃይሊ ሜዲሲናል ቫልዩ ያላቸው ናቸው። እቺ ደግሞ በጣም አስገራሚ አበባ ነች። እቺ ኒፎፊያ ወይም ደግሞ ሬድ ሆት ፖከር ትባላለች በእንግሊዝኛው። በአማርኛ እንደየ አካባቢ ላይ ይችላል። አብልቤላ ትባላለች። ፍርጉጌ እኛ አካባቢ እንደዛ ነው። በየአካባቢው ስማቸው ይለያል እና ኢንዴሚክ አበባ ነው። ሃይ አልቲቱድ ላይ አባቭ 3400 በላይ ነው የሚፈልገው። እኛ ጋር ግን እዚህ ኢንትሮዱስ ስላደረግናቸው ናቸው። ባሌና ደብረ ብርሃን ሰሜን ተራሮች ስትሄዱ በጣም አስገራሚ ፓርቱ በጣም ሲመቸው አረንጓዴ ቢጫ ቀይ ይሆናል። የኢትዮጵያ ባንዲራ ይሰራል። ምንድነው? እነዚህ ካክተስ ስፒሸሶች ወይም ደግሞ ሳኩላንት ስፒሸስ የምንላቸው ለወተር ኮንዘርቬሽን እና ንጹህ አየር ፕሮዲውስ በማድረግ የሚስተካከላቸው ተረዳችሁኝ? በረሃ ላይ በጣም የኦክሲጅን እጥረት ይኖራል። ግሪን ፒግመንት ያላቸው ነገሮች ስለሌሉ ግሪን ፒግመንት ያላቸው የራሳቸውን ምግብ ይሰራሉ እጽዋቶች፣ ወይም አረንጓዴ የሆነ ነገር ኦክሲጅን ያመርታል፣ ለራሱ ምግብ ይሰራል። እንደዚህ አይነት እጥረት ስላለ ብዙ ጊዜ ፈጣሪ ሲፈጥራቸው ደግሞ በረሃ አካባቢ ላይ እንዲኖሩ ነው የሰራቸው። በጣም ታምር የሚሆነው እነዚህ ብቻ ያሉበት አካባቢ ላይ እንስሶች ይኖራሉ። ውሃ ምንም የሌለበት አካባቢ ውሃም ምግብም አንድ ላይ ነው የሚያገኙት። ይሄን አሁን ብንሰብረው
እንዲህ እንደ ከብርጭቆ ላይ እንደ ማፍሰስ ነው የሚሆነው። ብዙ ውሃ ነው የሚይዘው። ዳስ ዋይ ሳኩላንት የምንለው ለዛ ነው። ሳኩላንት ስፒሸሶች ዴዘርት አካባቢ ላይ የሚኖሩ ናቸው። ይሄ ድንጋያማ አካባቢ ላይ እነዚህ ሳኩላንት ስፒሸሶች በተፈጥሮ ይኖራሉ። ስለዚህ ይሄን በኮሌክሽን አንጥተን ይሄን ለማስተማሪያነት እዚህ ኢንትሮዲውስ አድርገናል። የእነዚህ ጥቅም ደግሞ ብዙ ነው። እናንተንም ሳጀስት ማድረጋችሁ መኝታ ቤት መግቢያ በር አካባቢ፣ መስኮት አካባቢ በፖት ብትተክሏቸው የቤት አየር ማስተካከል የሚችሉ የእጽዋት ዝርያዎች ናቸው። በጣም ፕሌንትፉል የሆነ ኦክሲጅን ማምረት ይችላሉ። በተጨማሪ ደግሞ ባድ ስፒሪቶችን ሳክ ማድረግ ይችላሉ። በምትኩ ደግሞ በጣም ንጹህና ፖዘቲቭ ኤነርጂ ውስጥ ያደርጋሉ። እነዚህ እጽዋቶች በጣም በብዛት ለራሳቸው ግን መርዙን ነው የሚወስዱት። ለእኛ ግን በጣም ንጹህን ያመርታሉ። ቦል ካክተሶች ለፖት ፕላንት በጣም የሚመከሩ ናቸው። እስከ መኝታ ቤት ይመከራል። እስፔሻሊ አተነፋፈስ ስርዓት ላይ ችግር ያለበት ሰው እስከ መኝታ ቤት ራስጌ አካባቢ ማስቀመጥ ይችላል። ሌሊት ላይ በጣም ብዙ ኦክሲጅን ማምረት ይችላል።